የአባላዘር በሽታ መድኃኒት ወስጄ ነገር ግን እስካሁን አልጠፋልኝም፣ መፍትሄው ምንድን ነው የሚሉ ጥያቄዎች በተደጋጋሚ ይደርሱኛል። እንደ አጠቃላይ ስለ አባላዘር በሽታ አንዳንድ ነገር እንበል። የአባላዘር በሽታ ምንም ምልክት የማያሳይና ሰውነታችን ውስጥ ለረጅም ዓመታት ሊቆይ ስለሚችል በቀላሉ ከሰው ወደ ሰው ይተላለፋል። ስለዚህ ማንኛውም ሴክሹዋሊ አክቲቭ የሆነ ግንኙነት የሚያደርግ ሰው ጥንቃቄ የተሞላበት ግንኙነት ማድረግ አለበት። ያ ማለት ኮንዶም መጠቀም እንዲሁም ደግሞ መወሰንን ያካትታል። የአባላዘር በሽታ አብዛኞቹ ታክመው የሚድኑ ናቸው። ከነዚህ መካከል እንደ ሲፊሊስ፣ ጎኖሪያ፣ ክላሚዲያ መጥቀስ ይቻላል። ሌሎች ደግሞ እንደ ሂማን ፓፒሎማ ቫይረስ እና እንደ ሄፓቲስ ቢ የመሳሰሉ ደግሞ ሙሉ ለሙሉ በክትባት የምንከላከላቸው ናቸው። ተመርምረን ራሳችንን እስካላወቅን ድረስ ከአባላዘር በሽታ ነፃ መሆናችንን ማረጋገጥ የምንችልበት መንገድ የለም። ምክንያቱም ምንም ምልክት ስለማያሳዩ። ሕክምና እንግዲህ እንደ መንስኤው የተለያየ ነው። አንዳንዴ መንስኤውን ለይተን መድኃኒት ስለማንሰጥ ኢፌክቲቭ ላይሆን ይችላል። እዚህ መድኃኒቱን ወስደን ለውጥ የማናይ ከሆነ ተመልሰን ወደ ሕክምና ተቋማት በመሄድ ተጨማሪ ምርመራና ሕክምና ማድረግ አስፈላጊ ነው። በዚህ ጉዳይ ላይ ጥያቄ የሚኖራችሁ ከሆነ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።